ሳጥቼ ነው ማንሳጥቼ ነው ይሄ ወንጀል የተሰራ ከገንዘብ ከባንክ ቤት ሲወጣ እንደገና ቤት ያለ ውክልና ሲሸጥ የግል ቤት እንዲኖሩበት የሰጠው ለእናት ሲሸጥ እምነት በማጉደል እኔ ተስፋ የለኝም ማንም አይሰማኝም በቃ ህዝቤ እንዲሰማኝና ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሰሙኝ ይሄንን ማጸናለሁ ጥሬን አቀርባለሁ ከነ ቤተሰቤ ጎዳና ላይ ሊወጣ ነው እኔ የምልከታ ፕሮግራም አድማጮቻችን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ የቻናላችን ቤተሰብ የሆናችሁ ደግሞ ለሌሎች ሼር በማድረግ እንዲሁም ላይክ በማድረግ እንድታበረታቱን ስንል እናሳስባለን። ወደ ቀጣዩ የምልከታ ፕሮግራማችን ስናልፍ እንግዲህ በዛሬው ዕለት የምንመለከተው በተለያየ ቦታ ላይ ድምጿን እየሰማ ነው። ሁላችንም ያልጠበቅነው ነገር ሆኖ በጣም እያዘንን እና ፍትህ እየጠየቅንላት ስላለ ነው። የኢትዮጵያን ሰንደቅ ዓላማ ከፍ ስላደረገችው አንዲት አትሌት ይሆናል ማለት ነው። አትሌት ገለቴ ቡርቃ ወይም ደግሞ እንግዲህ ሁላችንም በበርሊን የዓለም ሩጫ ላይ ባጋጠማት ችግር ምክንያት አይዞሽ ገለቴ ብሏት ቀነኒሳ በቀለ ሁላችንም በአይዞሽ ገለቴ ነው ገለቴ ቡርቃን የምናውቃት ማለት ነው። ስለዚች አትሌት ነው ማለት ነው ዛሬ አንዳንድ ነገሮችን የምንመለከተው። እንግዲህ ይቺ አትሌት በጣም በሚያሳዝን ሁኔታ ከ2009 ጀምሮ እስካሁን እስካለንበት እስከ 2017 ማለት ነው በጣም የተለያየ ችግር ውስጥ እንደሆነች የተለያየ ችግር እንዳሳለፈች ከአትሌቷ አንደበት በተለያዩ ሚዲያዎች ላይ ከራሷ አንደበት ሰምተናል ማለት ነው። እንግዲህ ይቺ አትሌት ምን አጋጠማት ስንል አትሌት ገለቴ እንግዲህ ለ9 ዓመታት አብራው የቆየችው የህግ ባለቤቷ መንግስት በተለያየ ድሎች ላይ ባስመዘገበችው ድል ምክንያት የሰጣትን ንብረት እንዲሁም ደግሞ እሷ ባስመዘገበችው ድል መሰረት ባመጣችው ባላቧ ባገኘችው ገንዘብ ሀገሯ ላይ ያፈራችው ንብረት በባለቤቷ አግባብ ባልሆነ መንገድ እንደተወሰደባት በተለያዩ ቦታዎች ላይ ስትናገር ሰምተናል። ይቺ አትሌት እንግዲህ ከ2009 ጀምሮ እስካሁን ሰዓት ድረስ በፍርድ ቤት ክስ ላይ እንዳለችም አይተናል ማለት ነው። እንግዲህ የተለያዩ ጊዜያቶች ላይ የተለያየ ከንብረት ወሰዳ ባሻገር የተለያየ ችግር የተለያየ በደል እንደደረሰባትም ስትናገር ሰምተናል። እንግዲህ ከውድድር ዓለም ወደ ውድድር በሄደችበት ጊዜ አትሌቷ ወደ ሀገሯ ስትመለስ በባዶ ቤት እንዳገኘች ባለቤቷን ቤቷ ውስጥ እንዳላገኘች ተናግራለች ማለት ነው። ባለቤቷ እንግዲህ በ2009 ዓ.ም ከቤቱ እንደወጣ ከ8 ወር በኋላ ከጠፋ ከ8 ወር በኋላ ወደ እሷ ተመልሶ ከጠፋ በኋላ ማለት ነው በፍርድ ቤት ክስ ወረቀት ዳግም እንደተገናኙ ወይም ደግሞ የፍርድ ቤት ወረቀት በፍርድ ቤት ወረቀት እንደተገናኙና ወደ ፍርድ ቤት ሄዳ እስካሁን ድረስ ክርክር ላይ ቆይታ በአሁኑ ደግሞ ሁሉ ነገር ተቋጭቶ ባለው ውክልና መሰረት ሁሉንም ንብረቷን እንደወሰደባት መንግስት ከሰጣት ቤት በሀገሯ ላይ ኢንቨስት አድርጋ ካፈራችው 11 ቤት 10 ቤት እንደተወሰደባት 10 ቤት እንደወሰደባትና ካሏት 5 መኪናዎች መካከልም 4ቱን መኪና በማታቀበት መንገድ ሁሉም ንብረቶች ለተለያዩ ሰዎች ተሸጠው ንብረቷን በሙሉ ያለ አግባብ ውክልናውን ተጠቅሞ ያለ አግባብ ንብረቷ እንደተወሰደ ስትናገር ሰምተናል። እንግዲህ በዚህ መንገድ ንብረቷን አጣለች ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ በ2010 በሱ በኩል ያው ጥሪ ደርሷት በመጀመሪያ ጥሪ ከደረሳት በኋላ ጋብቻቸው እንዲፈርስ እንደሚፈልግና ጋብቻቸው መፍረስ እንዳለበት ነው ያወቀችው። እንግዲህ ጋብቻችን በእምነት ተቋም በሙሉ ወንጌል ነው የተፈጸመውና ዝም ብሎ መፍረስ የለበትም ብላ ያቀረበችው ሀሳብም በፍርድ ቤት ካልፈለገ ጋብቻው መፈታት እንደሚችል ፍቺ ፈቅዶለት እንግዲህ ያው ሳትፈልግ በግድ እስካልፈለጋት ድረስ ህጉም ስለሚፈቅድለት በሃይማኖት ተቋም ያገባችውን ባሏን ልትፈታ እንደተገደደችም ስትናገር ሰምተናል ማለት ነው። እንግዲህ ከዛን ጊዜ ጀምሮ እስካሁን ድረስ ከላይ እንደገለጽኩላችሁ በፍርድ ቤት ምልልስ ነው የቆየችው ማለት ነው። በጣም ከሁሉም በላይ ደግሞ በልግስና እንኳን እንዲኖሩበት እቃ አሟልታ የተለያየ ነገር
የሚያስፈልገውን ነገር አድርጋ የባለቤቴ እናት እናቴ ናት ብላ እናቱን የባለቤቷን እናት ያስቀመጠችበት ቤት ሁሉ በፈቃደኝነት ሰጥታ እንዲኖሩበት ያስቀመጠችበት ቤት ሁሉ ያለ አግባብ በማይሆን ዋጋ በማይሆን ብር ለእናቱ ተሸጦ እንደተገኘ በጣም የነካት ጉዳይ እንደሆነና ከሁሉም በላይ እንዳሳዘናትም ተናግራለች ማለት ነው። አብዛኞቹ ንብረቶች በማይገባቸው ዋጋ እንደተሸጡም የተሸጠበት እንኳ ዋጋ በማይገባ ዋጋ ቢሸጥም ምንም አይነት ነገር ወደ እሷ እንዳልደረሳት ውክልናውን ተጠቅሞ ሁሉንም ንብረት እንደዘረፋት ተናግራለች ማለት ነው። እንግዲህ በአሁኑ ሰዓት አትሌቷ ይሄንን ነገር ወደ ሚዲያ ይዛበት የወጣች ምክንያትም አንደኛ ነገር በድል የሚያውቃት ህብረተሰብ በመጥፋቷ በጣም ስለ አሰበና የተለያየ ጥቆማ ስለሚደርሳት መጥፋቷ ብዙዎችን አጠያያቂ በመሆኑ እንዲሁም ደግሞ በዚህ አይነት አግባብ ባልሆነ መንገድ እንደዛ ለፍታ ያገኘችውን ድል ሀገር አስጠርታ ህዝብ አስደስታ መንግስት የሸለማትን ሽልማት ሳይቀር አገሯ ላይ በድል ያስመዘገበችበትን በውጤት የመጣ ንብረት ባፈራችው ነገር በሙሉ ያላግባብ በመወሰዱ ይህንንም የኢትዮጵያ ህዝብና የኢትዮጵያ መንግስት ያቅላት ዘንድም ወደ ሚዲያ እንደመጣች ተናግራለች ማለት ነው። እንግዲህ ከመጀመሪያ አትሌቷ ይሄ ሁሉ ነገር በቀላል አለመምጣቱንም ስትናገር አስተዳደሯንም ሳይቀር እኔ እንደማንኛውም ቤተሰብ ሀብታም ወይም ደግሞ እንደ አንዳንድ ሰዎች ከሀብታም ቤተሰብ የመጣሁ ልጅ አይደለሁኝም። እናት ያለ አባት ያሳደገችኝ ጎዳና ላይ የቤተክርስቲያን ምግብ፣ የመስጊድ ምግብ፣ የተለያየ ቦታ ምግብ እየተመገብኩኝ እናት እየተቸገረች ከዚህ ሁሉ ባሻገር ደግሞ አካል ጉዳተኛ የሆነች እናት ያሳደገች ልጅ ነኝ። ስለዚህ በዛ መንገድ አድጌ ራሴን አሸንፌ ሀገሬንም ወገኔንም ራሴንም በድል ለውጬ ያመጣሁት ንብረት ነው በዚህ ሁኔታ የተወሰደብኝና የኢትዮጵያ መንግስትና የኢትዮጵያ ሕዝብ ፍትህ እንዲሰጠኝ ስትል ነው የጠየቀችው ማለት ነው። እንግዲህ ይህንን የአትሌቷን ድምጽ ሰምተው አትሌቶችን ከጥቃት የሚከላከል ኢንስቲትዩት ሊቋቋም እንደሆነ የተለያዩ የዜና ምንጮች ሲዘግቡ ተመልክተናል ማለት ነው። እንዲሁም ደግሞ የተለያየ ድል ባለቤት የሆኑ አትሌቶችም የተለያየ አስተያየትን ሲሰጡ እየተመለከትን ነው ማለት ነው። ከሁለንተናዊ ጥቃት እንግዲህ አትሌቶቹን የሚከላከል ህግም ለማጽደቅ እየተሰራ መሆኑንም ለታፈኑ አትሌቶች ደግሞ ድምጽ እንደሚሆንም ይሄ ህግ ተናግረዋል ማለት ነው። ለታፈኑ አትሌቶች ድምጽ ሆናለች ስትልም አትሌት በላይነሽ ኦልጅራ ተናግራለች ማለት ነው። እንደዚሁም ደግሞ ያው እነ ስለሺ ስህን የተለያዩ የአትሌቲክስ ፌዴሬሽን አባል የሆኑ በሙሉ የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት መሰረት ደፋርን ሳይቀር ገለቴን በቅርብ እንደምታውቃትና ሌላ የፍቅር ግንኙነት ጀምራ ልጆች እንዳትወልድ ጊዜዋን ፍርድ ቤት በመመላለስ አሳልፋለች ብላ በቁጭት ተናግራለች ማለት ነው። እንግዲህ መሰረት ደፋር እኛ ከሷ 3 አመት 2 አመት ልንበልጥ እሷ ደግሞ ከኛ 2 አመት 3 አመት ልታንስ የምትችል ልጅ ናት። እኛ ግን በዚህ እድሜያችን 2-3 ልጆችን ወልደናል። ከሁሉም በጣም ውስጤን ከሚያሳምመው ነገር ግን እንግዲህ ሌላ የፍቅር ግንኙነት ኖሯት ልጆችም እንዳትወልድ ጊዜዋን አሳልፋበታለች በዚህ የክስ ሂደት በመመላለስ ማለት ነው። ስለዚህ ለዚች ከገንዘቧም ከግል ህይወቷም ሳትሆን ለቀረች አትሌት ለሀገር ባለውለቷ አትሌት እንግዲህ ትክክለኛው ፍትህ እንዲሰጥ እጠይቃለሁ ብላለች ማለት ነው። እንዲሁም አትሌቷ አክላ መንግስት ትኩረት እንዲሰጠው የኦሎምፒክ ሻምፒዮና ተናግራለች ማለት ነው። እንደ ማሳሰቢያም ለመንግስት መሰረት ደፋር አሳስባለች ማለት ነው። እንግዲህ አትሌቷ የገጠማት ችግር ይሄ ነው ተብሎ የሚገለጽ አይደለም። አትሌቷ እንደተናገረችው የተለያየ ሚዲያዎችም የተለያየ ህብረተሰብም ፍትህ ለገለቴ ቡርቃ እንደሚለው እኛም በበኩላችን ፍትህ ለሀገር ባለውለታ ለሆነችው የኢትዮጵያን ባንዲራ ላስነሳችው እንዲሁም በጥረቷ በላቧ ባመጣችው ገንዘብ ምክንያት ይህ ሁሉ በደል ለደረሰባት ለአትሌት ገለቴ ቡርቃ ፍትህ እንላለን ማለት ነው። እኛም በበኩላችን ትክክለኛ ፍትህ እንደምታገኝም ተስፋ እናደርጋለን።